አቤቱ ሰማያትን ቀደህ ምነው በወረድህ? ምነው ተራሮች በፊት በተናወጡ? እሳት ሲለኮስ ጭራሮን እንደሚያቀጣጥል ውሃውንም እንደሚያፈላ ስምህ በጠላቶች ዘንድ እንዲታወቅ ውረድ። መንግስታትን በፊትህ እንዲንቀጠቀጡ አድርግ። እኛ ያልጠበቅነውን አስፈሪ ነገር ባደረግ ጊዜ አንተ ወረድህ፣ ተራሮችን በፊትህ ተንቀጠቀጡ። ከጥንት ጀምሮ በተስፋ ለሚጠባበቁት የሚደርስላቸው እንዳንተ ያለውን አምላክ ያየ ዓይን ያደመጠ ጆሮ ፈጽሞ አልነበረም። በደስታ ቅን ነገር የሚያደርጉትን መንገድን የሚያስቡትንም ትረዳለህ። እኛ ግን በእነርሱ ላይ ሳናቋርጥ ኃጢአት በመስራታችን እነሆ ተቆጣ። ታዲያ እንዴት መዳን እንችላለን? ሁላችን እንደረከሰ ሰው ሆነናል። የጽድቅ ሥራችን እንደ መርገም ጨርቅ ነው። ሁላችን እንደ ቅጠል ረግፈናል። ኃጢአታችንም እንደ ነፋስ ጠራርጎናል። ማንም በጸሎት ስምህን አይጠራም። አንተንም ለመያዝ የሚሞክር የለም። ፊትህን ከኛ ሰውረሃል፣ ስለ ኃጢአታችንም ትተኸናል። ይህም ሆኖ እግዚአብሔር ሆይ አንተ አባታችን ነህ። እኛ ሸክላዎች፣ አንተም ሸክላ ሰሪ ነህ። ሁላችንም የእጅህ ሥራ ነን። እግዚአብሔር ሆይ ከልክ በላይ አትቆጣን፣ ኃጢአታችንንም ለዘላለም አታስብ። እባክህ ተለመነን፣ ፊትህን ወደ እኛ መልስ። ሁላችንም ያንተ ሕዝብ ነንና የተቀደሱ ከተሞችህ ምድረ በዳ ሆኑ። ጽዮን ራሷ እንኳ ምድረ በዳ፣ ኢየሩሳሌምም የተፈታች ሆናለች። አባቶቻችን አንተን ያመሰገኑበት የተቀደሰውና የተከበረው ቤተ መቅደሳችን በእሳት ተቃጥሏል። ያማሩ ቦታዎቻችንም ሁሉ እንዳልነበር ሆነዋል። እግዚአብሔር ሆይ ይህ ሁሉ ሆኖ አትመለስምን? ዝም ብለህ ከልክ በላይ ትቀጣናለህን? አቤቱ ሰማያትን ቀደህ ምነው በወረድህ? ምነው ተራሮች በፊት በተናወጡ? እሳት ሲለኮስ ጭራሮን እንደሚያቀጣጥል ውሃውንም እንደሚያፈላ ስምህ በጠላቶች ዘንድ እንዲታወቅ ውረድ። መንግስታትን በፊትህ እንዲንቀጠቀጡ አድርግ። እኛ ያልጠበቅነውን አስፈሪ ነገር ባደረግ ጊዜ አንተ ወረድህ፣ ተራሮችን በፊትህ ተንቀጠቀጡ። ከጥንት ጀምሮ በተስፋ ለሚጠባበቁት የሚደርስላቸው እንዳንተ ያለውን አምላክ ያየ ዓይን ያደመጠ ጆሮ ፈጽሞ አልነበረም። በደስታ ቅን ነገር የሚያደርጉትን መንገድን የሚያስቡትንም ትረዳለህ። እኛ ግን በእነርሱ ላይ ሳናቋርጥ ኃጢአት በመስራታችን እነሆ ተቆጣ። ታዲያ እንዴት መዳን እንችላለን? ሁላችን እንደረከሰ ሰው ሆነናል። የጽድቅ ሥራችን እንደ መርገም ጨርቅ ነው። ሁላችን እንደ ቅጠል ረግፈናል። ኃጢአታችንም እንደ ነፋስ ጠራርጎናል። ማንም በጸሎት ስምህን አይጠራም። አንተንም ለመያዝ የሚሞክር የለም። ፊትህን ከኛ ሰውረሃል፣ ስለ ኃጢአታችንም ትተኸናል። ይህም ሆኖ እግዚአብሔር ሆይ አንተ አባታችን ነህ። እኛ ሸክላዎች፣ አንተም ሸክላ ሰሪ ነህ። ሁላችንም የእጅህ ሥራ ነን። እግዚአብሔር ሆይ ከልክ በላይ አትቆጣን፣ ኃጢአታችንንም ለዘላለም አታስብ። እባክህ ተለመነን፣ ፊትህን ወደ እኛ መልስ። ሁላችንም ያንተ ሕዝብ ነንና የተቀደሱ ከተሞችህ ምድረ በዳ ሆኑ። ጽዮን ራሷ እንኳ ምድረ በዳ፣ ኢየሩሳሌምም የተፈታች ሆናለች። አባቶቻችን አንተን ያመሰገኑበት የተቀደሰውና የተከበረው ቤተ መቅደሳችን በእሳት ተቃጥሏል። ያማሩ ቦታዎቻችንም ሁሉ እንዳልነበር ሆነዋል። እግዚአብሔር ሆይ ይህ ሁሉ ሆኖ አትመለስምን? ዝም ብለህ ከልክ በላይ ትቀጣናለህን?